ሃንድሊንግ ኤንድ ዩዚንግ ላይት ማይክሮስኮፕ ባለፈው ካቆምንበት ክላሳችን እንቀጥላለን። ማይክሮስኮፕን ሃንድል ማድረግና እንዴት እንደምንጠቀም ላይት ማይክሮስኮፕን እንዴት እንደምንጠቀም ስቴፖቹን በጥንቃቄ እንዴት መያዝ እንዳለብን እናያለን። ከዚህ በታች ባለው be careful when removing the microscope from the cabinet። መጀመሪያ ማይክሮስኮፕ ከመጠቀማችን በፊት መጠንቀቅ አለብን። ከምኑ removing the microscope from the cabinet ከካቢኔቱ ወይም ካስቀመጥንበት ቦታ ስናነሳ ሪሙቭ ስናደርግ በጥንቃቄ መሆን አለበት። carry the microscope properly. Always grip the microscope by the arm and put your hand beneath its base። ምንድነው እዚህ ጋር carry the microscope properly ማይክሮስኮፑን በትክክል መያዝ እና always grip the microscope by the arm ማይክሮስኮፑን ሲይዙ ደግሞ በምን አርሙ ነው የሚያዘው። አርሙን በመያዝ ነው የምናነሳው። አብዛኛውን ጊዜ እዚህ ከላይ ያለ ይሄ አርሙ ይሄ ነው። ይሄንን ቦታ በመያዝ ነው ወደ ላይ ማንሳት የሚመከረው ማለት ነው። and put your hands beneath its base እጃችንን ደግሞ ከቤዙ ስር አድርገን ነው ማንሳት ያለብን። ከመቀመጫው ስር አድርገን ወደ ላይ እናነሳ። አርሙን ይዘን ቤዙን ይዘን ነው የምናነሳው። hold the microscope upright at all times እና ማይክሮስኮፑን ሁሉ ጊዜ ወደ ላይ አንጠልጥለን መያዝ አለብን። do not bend እና do not bump it against anything ከምንም ነገር ጋር እንዳይጋጭ በማድረግ መያዝ አለብን። okay, make sure that the slide is clean and dry before putting it on the stage እና ሁሉ ጊዜ ስላይዱን ልክ እንደሆነ ጥሩ እንደሆነ ንጹህ እንደሆነ ቼክ ማድረግ አለብን። and dry before putting it on the stage እና ስቴጁ ላይ ከማስቀመጣችን በፊት ስላይዱን ደረቅ እንደሆነ አይተን ነው ማስቀመጥ ያለብን። put the slide on the stage ከዛ ስቴጁ ላይ ስላይዱን እንጨምራለን። ስላይድ ማለት ይሄ አጣብቆ የሚይዝልን ነው። ያስቀመጥነውን ናሙና ስቴጁ ላይ አጣብቆ የሚይዝ ነው። ከዛ ስላይዱን በስቴጁ ላይ እናስቀምጣለን። with the most promising region exactly in the middle of the hole in the stage that the light comes through። ስለዚህ ላይት እንዲያገኝ አድርገን ማስቀመጥ አለብን። always focus on lower power or 4x objective first even if eventually you need high power magnification። ምንድነው እዚህ ጋር ሁሉ ጊዜ ማይክሮስኮፕ ለመጠቀም ስናስብ መጀመሪያ ይሄ ኦብጀክቲቭ ሌንሱ በሎ ፓወር አድርገን መጠቀም አለብን። እነዚህ በ4x በሚያባዙት ላይ አድርገን ነው። ከዛ በላይ የሚያባዙት አሉ። ሃይ ማግኒፊኬሽን ማላቸውን መጠቀም አይመከርም። ፈሪስትሊ ኤኒ ታይም ሎው ፓወር ወይም በ4x ኦብጀክቲቭ ሌንስ ላይ አድርገን ነው መጀመሪያ ላይ መጠቀም ያለብን ማለት ነው። ከዛ በኋላ ነው ወደ ሃይ ማግኒፊኬሽን ማለፍ እንችላለን። ኦኬ ፎከስ ዊዝ ላርጀር ኮርስ ፎከሲንግ ኖብ ፈርስት። ያው በባለፈው ክላሳችን እንዳየነው ሁለት አይነት ኮርስ አለ። ሁለት አይነት ፎከሲንግ ኖቦች አሉ። የመጀመሪያ ኮርስ አጀስትመንት እና ሁለተኛ ደግሞ ፋይን አጀስትመንት ነው። ግን እዚህ ጋር ምንድነው ፎከስ ለማድረግ ፈርስት መጠቀም ያለብን ኮርስ ኖቡን ነው። ኮርስ ፎከሲንግ ነው። ከዛ ቀጥለን ነው ወደ ፋይኑ የምናልፈው። then when you have nearly got the image and the focus make it really sharp using the smaller fine focusing knobs እና ኢሜጁን ሞር ዲቴል ማየት ከፈለግን ምን ላይ ፎከስ ማድረግ አለብን? ሻርፑን መጠቀም እንችላለን። ሻርፕ የምንለው አብዛኛውን ጊዜ ፋይን አጀስትመንት ኖቡን ነው። ከዛ ነው። ስለዚህ ያው እንደ ቅድሙ ለምሳሌ ኦብጀክቲቭን በ4x ወይም በሎወር ፓወር አድርገን እንደምንጠቀመውም ያክል ወደ ኖቦቹ ስንመጣ ወደ ፎከሲንግ ኖቦቹ ስንመጣ መጀመሪያ በኮርስ አድርገን ከዛ ወደ ፋይኑ መሄድ እንደምንችል ነው እዚህ ጋር የሚያሳየን ማለት ነው። ኦኬ if you want to increase the magnification move the slide so the most promising region is exactly in the middle of the field of view and then change to higher magnification
ሌንስ እና ማግኒፊኬሽን እዚህ ጋር መጨመር ከፈለጋችሁ if you want to increase the magnification ማጉላት ከፈለጋችሁ ይበልጥ move the slide so ስላይዱን ማንቀሳቀስ አለብን በጣም so the most promising region is exactly in the middle of the field view then change to the higher magnification lens ከዛ በኋላ ነው ስላይዱን ሙቭ ካደረግን በኋላ ወደ higher magnification lens መቀየር እንችላለን። በዚህ ደረጃ ያለው immersion oil ነው። ይሄ use immersion oil only with 10x 100x objective or oil immersion lens in place ምንድነው እዚህ ጋር immersion oil የምንጠቀመው anytime በመቶ የሚያባዛ ኦብጀክቲቭ ሌንሶች አሉ። ለምሳሌ በ4 የሚያባዙ አሉ። በመቶ ማባዛት በምንፈልግበት ጊዜ anytime immersion oil የምትለዋን ዘይት እንጠቀማለን ማለት ነው። በምን ሲሆን ከመቶ አካባቢ ሲሆን ኦብጀክቲቭ ሌንሱን መቶ ላይ ስናደርግ የግድ immersion oil መጠቀም አለብን። ወይም በዛ ፈንታ immersion oil ሌንስ የሚለውን መጠቀም ይቻላል። በዘይቱ ፈንታ ሌንሱን መጠቀም ይቻላል። ኦኬ use only one drop of oil እዚህ ጋር ምንድነው ኦይል እንጠቀማለን ብለናል። የምንጠቀመው ግን ምን አይነት ነው? one drop of oil አንድ ጠብታ የሚያክለው ብቻ ነው መጠቀም ያለብን። always focus by moving the lens and specimen farther apart never close to each other እና እዚህ ጋር always focus የምናደርገው moving the lens ሌንሱን ሙቭ በማንቀሳቀስ ነው። እነዚህ ኦብጀክቲቭ ሌንስ የሚባሉትን እነሱን በማንቀሳቀስ ነውና the specimen farther apart ስፔስመኑንም ከስፔስመኑ farther እያቀረብን እያራቅን ነው እና በጣም never close to each other መሆን የለባቸው መቀራረብ የለባቸው እያራቅን ነው እንትን እያስጠጋን ነው የምናየው። never touch the surface of the lens with your fingers or anything else ምንድነው never touch አለመንካት surface of the lenses የሌንሶቹን አለመንካት በቃ በምናችን with your finger በጣቶቻችን አለመንካት በሌላም ነገር አለመንካት ነው የሚያስፈልገው። ሌንሶቹን ኦብጀክቲቭ ሌንስ ምናምን የሚባሉት lower the stage and then move the slide when you are done እና እዚህ ጋር ምንድነው ተጠቅመን ስንጨርስ ስቴጁን አውርደን ከዛ ስላይዱን ደግሞ ሪሙቭ አድርገን ከስቴጁ ላይ ስላይዱን ቅድም ያጣበቅነውን ስቴጁ ላይ ያጣበቅነውን አንስተን ነው የምንጨርሰው መጨረሻ ላይ ማለት ነው። እና always clean the microscope አሁን መጨረሻ ላይ ማይክሮስኮፑን ማጽዳት አለብን ተጠቅመን ስንጨርስ when you are done ሲጨርሱ ማለት ነው። or use lenses paper or the alcohol ለማጽዳት የሌንሱን ፔፐር እና አልኮል በመጠቀም ነው የምናጸዳው ማለት ነው። always place the 4x object over the stage እና ኦብጀክቲቭ ሌንስ ብለናልና በመቶ የሚያባዛው አለ በብዙ የሚያባዙት አሉና ግን always ተጠቅመን ስንጨርስ በ4x ላይ ነው የምናደርገው። ኦብጀክቲቭ ሌንሶቹ ወደ 4x በሚያባዙት አቅጣጫ ዙረን ነው የምናስቀምጠው ወደ ስቴጁ ማለት ነው። ከዛ be sure the stage is at its lowest position before putting the microscope away እና ስቴጁ ወደ ሎዌስት ወደ ዝቅታ ቦታ ዝቅ እንዳለ ካየን በኋላ ነው ማይክሮስኮፑን ማስቀመጥ ያለብን ማለት ነው። always turn off the light before putting the microscope away እና ሁሉ ጊዜ ማይክሮስኮፑን ከማስቀመጣችን በፊት turn off ማድረግ መዝጋት ነው ላይቱ እንዳይበራ ምናምን ማለት ነው። always return the microscope to the correct cabinet እና ማይክሮስኮፑን ከምን በኋላ ወደ ካቢኔቱ ወደ ቦታው መመለስ ያስፈልጋል። always place the ocular towards the back of the cabinet እዚህ ጋር ምንድነው የሚለው ኦኩላር የሚባሉት እነዚህ ኤፒሶች ናቸው ብለናል። እነሱን ስናስቀምጥ ለካቢኔቱ ጀርባ እንዲሰጥ አድርገን ነው ማስቀመጥ ያለብን። ለምሳሌ ከላይ ሄደን እስቲ እዚህ ጋር ኦኬ እዚህ የው ማይክሮስኮፑ አለ ይሄ ካቢኔቱ ነው ብለን ብናስብ ኦኬ ይሄ መቀመጫ ቦታው ነው ብለን ብናስብ ቴብል ነው ይሄ እንደዚህ አይነት ቴብል ነው። አሁን እዚህ ጋር ስታዩ ይሄ ኦኩላር ሌንሱ ወይም ኤፒሱ ጀርባ ስትሆን የተቀመጠው ለዚህ እንደዚህ አድርገን ማስቀመጥ አለብን ማለት ነው። ስናስቀምጠው እንደዚህ አድርገን እናስቀምጣለን። ኦኬ
always wrap the cord correctly before putting the microscope away እና እዚህ ጋር ሁሉ ጊዜ ምን ማድረግ አለብን? ራፕ ማድረግ አለብን ኮርዱን correctly before putting the microscope ማይክሮስኮፕ ከማስቀመጣችን በፊት ይሄ ኮርዱን መጠቅለል አለብን ማለት ነው።